ይኸው ሰላም ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ እንጀራ ልጋግር በዚህ መልኩ አብኩቻለሁ ማለት ነው። ዱቄት አምሼ ነው፣ ገና አልተጋገረም። ፌስታሉም ገና አሁን እንትን ማለቴ ነው። አምሼ ነው ያቦካሁት እና ሲጋግር ነው ደግሞ ታያላችሁ። ይወጣል ወይስ አይወጣም፣ አይናለ ወይስ የለውም የሚለውን ሳያችኋለሁ። ይኸውና ዘሳጁ ተዘጋጅቶ ሹፉ የምር ማለት ነው። እንደዚህ እንደዛ አድርጊን ልክ የሀገራችንን ሊጥ ስምንትን ስላመስኩት እናንተ የሆነ ነገር ሀገራችን ታውቃላችሁ። ፀሐይ የመጣ ውሃ ያነሳል ይባል ትንሽ የነበር ያለው ቄቷ ግን ስላመስኩት እንትን አለልኝ። ሊጋገር ነው እንግዲህ ሊጋገር ነው። ግን ሲታመስ ማለት ነው የሆነ የተወሰነ ነገር ይሸታል። ሰው ቤት ላለ ሰው ትንሽ ከበድ ይላል። ምንድነው ሸታ እንዳይሉ እናዩት። ወፈር አድርጋችሁ ነው የምታወቁት። እና ኦ ማይ ጋድ ሹ ልክ ሀገራችን ሊጥ የጀማ አስፍቼዋለሁ። አሁን ገና ነው ያሰፋሁት። እስቲ አይና ወጣ ሲል ሹፍልሽ ሹፍ የመጀመሪያ እንጀራ ይሄ ይመስላል። ትንሽ ወፈር ብሏል ሊጡ ወፈር ብሏል። ሳጇ ደግሞ በጣም ትንሽ ናት። ሹፍ እዚህ ጋር አይን እያወጣ ነው። ሹፍ አሁን ከፈትኩት ማለት ነው። ሹፍ ሁለተኛ ሶስተኛ ሰፋ። ይሄውና ይሄ ግን በጣም ወፍሯ ሹፍ አይን እያወጣልን። ግን እኮ ወጥ አልሰራሁም። የሚገርማችሁ ይሄ እንጀራው ይውጣ ይውጣ ታላቀው ብዬ ወጥ አልሰራሁም። አሁን ደግሞ ሶስተኛ እንጀራ ወይ አሁን ይዞብኛል መሰለኝ። ቆይ አልተመቸኝም። ቆይ ሹፉ አወጣሁት። ብዙም አልያዘም። የያዘ ግን ቀፍረራ አለብኝ። ሹፍ ምን አንቀፈረረው በዚህ በሳጁ እንትን ይኸው። ግን እናንተው ይሄ ጠርዙ ግን በኋላ ይለሰልሳል። ይሁን ያኛው እየለሰለሰልኝ ነው። ያው አልጨርሰውም። ፍሬዘር አኖረዋለሁ። ይኸው ተቀረኝልት ፍሬዘር አኖረዋለሁ። ስጋግርም አድርገው ማለት ነው። እንደዚህ ነው ዝወር ማለት ነው ሳጁ። ግን በማዞሪያ ቢሆን የሚጋገረው እንጀራው በጣም ያምር ነበር። ግን በለው ላይ ይሄን እያሽከረከራችሁ ስለሆነ ግን ብዙም አይሆንም። ይኸው ሹፍ ቆንጆ እንጀራ ሲሄቅ ይሄ ቅፍ እንትን ያለው የጠርዙ የደረቀው እንደዚህ ቁጭት ይል ይለሰልሳል። እንደዚህ እንኳን ለትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። እኔ ዛሬ የሰራሁት ጎመን ነው። ጎመን በቀይ ስር ምንድን ነው ድንች ምናምን አድርጌ ነው የሰራው። ሰው ባለው ነው። እና ጾማችንን እንፍታ። እንጀራዬም ይሄን ይመስላል። እንጀራ ማርያም እንዴት ልስልስ ያለ እንጀራ እንደሆነ ማለት ነው። እና በጣም ነው የሚያምረው። ገና ጾም ልፈታ ነው። የዛሬ አመት ትፎክር ጦሜን ለአመት ለፋሲካ ሀገር ነኝ እያልኩ ትፎክር ይሄው ወጣው ማለት ነው። እና እንጀራ ይሄን ይመስላል። ይውላችሁ ደግሞ እንዴት እንደለሰለሰ ምነው ያ ምንድነው ይሄ ጠርዙ ደረቀብኝ ትላችሁ። አሁን በፌስታል ሽፉነት አደረገው የነመሰለልኝ እግዚአብሔር ይመስገን። እና እናውጣ ማለት ነው። ሌላ ነገር አልሰራውም። የሚገርማችሁ ሌላ ምንም አልሰራውም። ይሄን ብቻ ነው የሰራሁት። ይሄንን እግዚአብሔር ይባርክልኝ። ይኸው ትንሽዬ መላጊያ ነው ያመጣሁት። እኔ እቃ ማጠብ በጣም ነው እንትን ያለኝ። መልኩ ግን ጠቆር ብሏል ልበል ወይስ እንዴት ነው? ካሜራው ነው እንጂ በጣም ቆንጆ ነው። በተካሜራው እጅ በጣም ቆንጆ ነው። የሚገርማችሁ አሁን ሰዓት 40 ሆኗል።
ጾማችንን እንፍታ። እግዚአብሔር አምላክ ለዓመት እንደው እግዚአብሔር እውነት ፈቅዶ ወዶ ያሰብነውን ሁሉ አሳክቶልን ቤተ ክርስቲያን ሆናችሁ ትፈቱ፣ ከቤተሰብ ጋር ሆናችሁ ትፈቱ ነው ደስ የሚላችሁና እራሱ ሰዓት ደርሶ ያልደረሰን የሚመስላችሁ ብቻችሁን ትኮኑና ካላደረሳችሁ ለትንሳኤ በዓል እና እግዚአብሔር የተመሰገነ ይሁን። እናወዳችኋለሁ። ሰላማችሁ ብዝት ይበል።